ባሏ የሰለመባት ሴት መጣች። ለምን መጣች? ቱጃዲሉ ሸይኹን ልትከራከር ነው። ፈቃለት ኢነሃ ላ ቱእሚኑ ቢላህ ኢላ ኢዛ ረአትላህ ቢጡሊሂ ወዕርዲህ። ምን አለች ሸይኹን? እኔ በአላህ መኖር አላምንም፣ አላህ የምትሉትን ነገር አምጥታችሁ ቢጡሊሂ ቁመቱንም ወዕርዲህ ጎኑንም እስክታሳዩኝ ድረስ ስፋቱን ልክ እንደ ሰው እንደሚታይ ነገር ማለት ነው። ፈቃለ ሸይኹ አስተግፊሩላህ፣ ለጥያቄሽ ለንግግርሽ አላህ ይቅርታ ያድርግልን አለና በራሷ መንሃጅ ነውና ማስረዳት የሚያስፈልገው ወይ እንደኛ አዑዙ ቢላህ ከዚህ ውጭ አንቺ ሸይጣን ብሎ ማባረርም መልስ አይሆንምና ምን አሏት? ሀል ቱሒቢነ ዘውጀኪ ሃዛ፣ አሁን እኔ ልትከራከሪኝ በዚህ አጀንዳ ስትመጪ እውነት የሰለመውን ባልሽን እውነት ታፈቅሪዋለሽ አላት። ቃለት ነዓም፣ አሁን አፈቅረዋለሁ። ቃለ ሸይኹ ኢኒ ላ ኡሰድቅ፣ እኔ ግን አላምንሽም ማለት። ቃለት ሊማዛ፣ ለምንድነው ማያምኑኝ ብላ ስትጠይቃቸው ሸይኹ ምን አሉ? ቃለ ኢኒ ላ ኡሰድቁ አነኪ ቱሒቢነ ዘውጀኪ ሃዛ ኢላ ኢዛ ረአይቱ ሃዛ ልሑበ ቢጡሊሂ ወዐርዲህ፣ ባልሽን ታፈቅሪዋለሽ ብዬ አላምንም፣ ፍቅሩን አንዴ አምጪውና ቁመቱንም ጎኑንም አሳይኝ፣ ልክ አንቺ አላህን እንዳመጣ እንደጠየቅሽኝ። ፈቃለት ኢነ ልሑበ መውጁድ፣ ፍቅር የሚባለው ነገር አለ፣ አምነን ተቀብለናል። ወላኪንና ላ ነስተጢዑ አን ነዕሪፈ ከይፍየተህ አለች። ከይፍያውን ምንነቱን ይዘቱን በተመለከተ ግን ልናውቅ አንችልም ስትል ፈቃለ ሸይኹም ምን አላት? ወሊላሂ ልመሰሉል አዕላ፣ አላህ ከዚህ በላይ ምሳሌ ሊደረግለት የሚገባ ጌታ ነው። ፈነሕኑ ኑእሚኑ ቢህ፣ እኛም የእሱን መኖር አምነን እንቀበላለን። ወላኪን ላ ነስተጢዑ አን ኑሒጠ ቢላሂ ዒልማ፣ ነገር ግን በአላህ ማንነት እውቀታችን ሊያካበብ አይችልም። ልክ አሁን አንቺ እንዳልሽው ቁመትና ስፋት ብለን የምንገልጸው ጌታ አይደለም። ወከም ሚነል ኡሙር፣ እንደውም ሸይኹ አያያዘና ቀጥሎ ምን አለ? ስንትና ስንት ነገራቶች አሉ ኑእሚኑ ቢሃ፣ መኖራቸውን በጋራ አምነን ተቀብለናል። ወላኪን ላ ነዕሪፉ ከይፍየተሃ፣ ከይፍየታቸው ይዘታቸው እንዴትነታቸውን እማናውቀው አለ። ከዛ ምን ብሎ ምሳሌ ያመጡ? ጭራሽ ከበድ ባለው ፈሃዘ ነውመ ያእቲ፣ ይሄ እንቅልፍ የሚባለው ነገር ሲመሽ ይመጣል አይደል? እውነት ነው አይደል? በእንቅልፍ መኖር እናምናለን። ወላኪን ከይፈ ያሕዱስ፣ እሺ እንዴት ነው የሚከሰተው? በእንቅልፍ መኖር የሚያምኑ ሰዎች ማን ነው ያየው ብለው ሸይኹ ጠየቁ። እውነት ነው። ስንተኛ አይተን እናውቃለን? አናቅም። መተኛታችን እኮ የምናውቀው ስንነቃ ብቻ ነው። ተኝቼ ነበር እንዴት እላለህ? ሰውስ ሲተኛ አይተህ ታውቃለህ? አታቅም። ከተኛ በኋላ ነው። አንተ ኪታብ እየቀራህ አጠገብ ቁጭ ብሎ አህመድ ሞባይል ሲጎረጉር ነበር። ድንገት ዞር ስትል እንቅልፍ አሸልቦ ታየ። ከተኛ በኋላ ታውቃለህ። ሲተኛ ግን ምኑ ነው የሚተኛው? መጀመሪያ እንዴት ነው እንቅልፍ የሚባለው ነገር የሚከሰተው? አታቅም። ወከዛሊከ ልየቅዛሉ፣ እንደውም ዙሩን አከረሩት። መንቃትም ያው ነው። ከነቃህ በኋላ ነው እንጂ የምታቀው። ስትነቃ መጀመሪያ ከሰውነት ፓርት ምንድነው የሚነቃው? አታቅም። ግን ላይ አንሶላና ብልድ ልብስ መኖሩን ከነቃህ በኋላ ታውቃለህ። መጀመሪያ ምን ነው የሚነቃው? አናቀውም። ግን መተኛትም መንቃትም የሚባሉ ነገራት እንዳሉ አምነን ተቀብለናል። ወከዛሊከ ሱሩር ወልፈራህ አሉ። አሁንም የባሰው መጣ ሸይኹ። ይሄ መደሰት መሳቅ የሚባለው ነገር ሰው ሁሉ በኢጅማዕ ተቀብሎታል። ጀማል ሳቃ ይባላል። ምን ሲሆን? ጥርሱን ሲከፍት ነው። ምንድነው ሳቅ? ከዛ ውጪ ዴፊኒሽን የለውም። ለሲዋክም ጥርስ ይከፈታል። እንዴት ነው መሳቅን ዲፋይን የምታደርጉት? ሳቅ ምንድነው ቢባልስ ማንም ሊገልጸው አይችልም። ነገር ግን ሰው ሁሉ አምኖ የተቀበለው ፊል የሚያደርገው ነገር ነውና በውስጡ ማለት ነው። እና ሸይኹ በዚህ መልኩ ገለጹላትና ሐታ ከፊሩ ሚን الناس لا يعرفون الكهرباء አሏት። ከሰዎች ብዙዎቹ ይሄ ኤሌክትሪክ የሚባለውን ነገር ራሱ ብዙ ሰዎች አያውቁትም። አላዩትማ። ያዩት ኮረንቲውን ነው፣ ኤሌክትሪኩን አይደለም። በኮረንቲ ውስጥ የሚተላለፍ ኤሌክትሪክ ለመኖሩ ምን ማረጋገጫ አለ ነው? የለም ካልኪድና ያዘው ይልሃል። አሃ ሄደ ስትይዘው ኢፌክቱ ውጤቱን ነው ስታገኘው በኮዝ የምታምነው ማለት ነው። ታዲያ ቁርአንስ ወሚን አያቲሂ ብሎ አይደለም እንዴ ለአላህ መኖር የምታዩቸው ነገሮች ደሊል ናቸው ብሎ የሚሰጠን ሸይኹም እዚህ ጋር ነው እንግዲህ ወደሊል የሚሉት። ቢማ ዓረፍተ ረበክ፣ ጌታህን በምን አወከው ስትባል ፈቁል በል ቢአያቲሂ ወመኽሉቃቲሂ፣ በምልክቶቹና በፍጥረታቶቹ አውቄዋለሁ በል። እነዛ ምልክቶች እነዛ ፍጥረታት ያስገኛቸው ጌታ እንዳለ ስለሚጠቁመኝ